ህይወትን አከራሊት ትዘው አይገባም አጥበቀሊት ትዘው አይገባም እንደያመጣጡ እኔ ለምሳሌ አንድ ጊዜ ምን አልኩ መሰለ በቤት እንጀራ መሳየ በላን እንጀራው ግማሹ አይናማ ነው ግማሹ አይን የለውም እና እንደዛ ብላ ነገረች ባለቤቴ እኔና አንቺና አብራጋግራን ነው አልኳትና አብረንጋግረን ነው አብራጋግራን ነው ሴትየዋ ግማሹ አይናማ ነው ግማሹ አይን የለውም አሁን ይሄ ምንድነው ምንም ከኔ ጋር የሚያገናኝ ሞራል የሚነካ ምናምን ነገር እኮ የለው እየሳቅን በላን አለቀ በቃ እዛው ላይ እተሪው ላይ ያቆማል ወሬው በቃ አለቀ ስለ አሁን ብዙ ጊዜ የሚጨነቁ ሰዎች አሉ ስለ አይነ ሲነሳ የሚጨነቁ አይነ ስውሮች ስለ እጅ ለላቸው ስለ እጅ ሲነሳ የሚሳቀቁ ሰዎች አሉ ህይወት ላይ ስቀህበት እንጂ ተሳቀህበት ልትኖር አይገባም ኢትዮጵያውያን እንደው ለአይነ ስውራኑ 10 ሳንቲም 5 ሳንቲም ከመመጽወትና ዳቦ ከማጉረስ ያለፈ የህሊና አስቤዛ የነፍስ አስቤዛ የአይምሮ አስቤዛ የመኖር አስቤዛ መጻሕፍት ናቸውና እየቀዱ እየቀረጹ ቢያመጡ ወይም ደግሞ ስናስቀርጽ በጀቱን እየሸፈኑ ቢረዱን በእውነቱ ልመና አይደለም ምክንያቱም እነሱ ያቀረቡትን ጥሬ ቃኛ በመላስ መንዝር እናቀርብላቸዋለን